ሰላም አለይኩም ውዶቼ፣ እንዴት ናችሁ? ደህና ናችሁ? አለን ሰላም ነው። አልሐምዱሊላህ። እኔም አዲስ ነው የከፈትኩት። እስቲ ታዩልኛላችሁ እንደተከፈተ? ወላሂ እኔ ምንም ነገር አላውቅም። ዩቲዩብ ግሩፕ ላይ ላኪ ጉዴ ዩቲዩቡ እኔ የምልሽ የት ነው? ግሩፕ ላይ ተቀላቀይ። እንዴት ነው የምንቀላቀለው? ኢትዮጵያ ከሚለው ላይ ፕሮፋይል ስትነኪው የቴሌግራም ሊንክ አለ። አልሞት አልኳት መሰለኝ። ከዛ ጆይን ብለሽ እዛ ተቀላቀይ። ኧረ ቀጥልኝ። ቀስምን ብላ ነው የምልሽ። እናቱና አባት አንድ ድንቆሮ ናት። የ8 ዓመት ኧረ የ3 ዓመት ህፃን ልጅ አለ። ልጅ ወንድሟ የተባረከ እንደው ጉረሱኝ የሚል ወይ አሁን አገኘሻት ደግሞ ከኔ ጋር እኮ ነው። በቃ ፎዚያ ስሜን ጠላሁት እኮ እድሜ ለሷ። አልሐምዱሊላህ ድህነት የሚባል እንደው አይኑ ይጥፋ። ወላሂ ላዚም አላህ ለኛ ሲል እንደው ቢያጠፋልን ቢያነሳልን። ፎዚ ወይ ሳህቴን ቆይ፣ እኔ የምልሽ ሻዩ ምንድን ነው? ገና ከገባሽ አጀምረሽ የምታጭው? አሁን አንቺ ባሌ እንዳይሰማሽ እንደው ባሌ እንዳይሰማሽ አይዲ ፎዚዬ፣ ከወሬ ጋር እኮ ሻይ ከተጠጣ እንዳይጎዳሽ ጨጓራሽ ማርያምን። ግን ቆይ ዝም በሉ። ከታች ያለ የለም እኔ አቃጥለዋላችሁ። አቃጥሉኝ እሱ መጀመሪያ እውነቴን ነው የምልሽ። እኔ እና እሱ ማለት ነው ጦርነታችን በዚህ ነው። እንዳትጠጪ እጠጣለሁ፣ እንዳትጠጪ እንጠጣለሁ። አይ ግድ ነው። አይ ይሄማ ያስብላል እንዴ። ብርድ ነው ትጠጣ እንዴ? ምን ነው ተዋት፣ ብርድ ነው። አይደለም ይኸውልሽ፣ እኔ በህይወቴ ምንም አይነት ሱስ የለብኝም። የእውነት ነው የምላችሁ፣ አንድ ነገር ሱስ የለብኝም። ግን ወላሂ አረ የምነስሬ ነው ይኸው ከነጋ ዛሬ ነው ወላሂ እንደው እኔና የስራ ባልደረባ ዛሬ ሱስ አይደለም እኮ ማሬ፣ ግን ያነቃቃል። የሆነ እንቅልፍ ከመጣብኝ ምናምን ያጠፋልኛል እንጂ ሌላ ነገር አይደለም። እኔ ቡና ሱስ አለብኝ። ሀቢብቴ ዝም በያቸው ጠጭ። ሱስ የሌለበት ሰው ነው የሚያወራው። የኔ ቆንጆ አመሰግናለሁ። እንደው የኔ ደጋፊ እኔ ራሱ አረጋጋው ነው የምጠጣው። ሱስ ከባድ ነው። ቢያይኖርም ሲጀመር በቃ ይሆን የሚያነቃቃሽ ነው። በጣም ስለቆየ ነው። ዝንጅብል ነው ባይዘው። ዝንጅብል ሲቆይ ድምዝዝ ይላል። እንትኑ ይቀየራል። ዝንጅብል ደማነስ እንዲያስይ። ሰላም ናችሁ እህቶቼ? ወአለይኩም ሰላም። ያኔ ሳህቴ ብለናል። ለማንኛውም ማሬ እሺ፣ ገብቼ ነበር ቴሌግራም። ገባሽ? አስገባሽ? አዎ ገብቻለሁ። እሺ ትያይ ገብተሽ ነበር? ምን ከዛ ምንድነው የሚጻፍ ነገር አለ? አሁን ይኸውላችሁ ምን ታደርጉልኛላችሁ መሰለህ? ግሩፕ ላይ አልሰማ ስላሉኝ ነው ግሩፑን እንደከፈትኩት ዝግ ነበር። ግሩፕ ላይ ቪዲዮ አትልቀቁብን። ይሄ
አይ ይሄው ጠዋት 2 ሰዓት ወላሂ ነው 2 ሰዓት ላይ ላኩልኝ ያልኩ ሳይልኩልኝ ቀርተው ጉሩቡን ይሄ ነው። እኔ እኮ እኔ እያልኩ ነው ቴሌግራም የሆነ ድግምት አለበት፣ ድግምት ነገር አለበት። እኔ ከዚህ ቀደም እያልኩ አይደለም። እኔ አሁን ቪዲዮ አላኩም፣ ግን ለምን እንደምልከው ግራ ገብቶኝ ነው። ሲጀመር ቪዲዮም የለኝም የምልከው ያንቺ የላክሽልኝ ቪዲዮ ነው ያለኝ። እሱ በቂ ነው። እሺ እጉመሽ ባፍትን ለስ خلاص بس هي بعيشه روحي ملابسك فوق الطاوله يلا ያው እኔ ስም ዝርዝሩን አይቼዋለሁ። ስም ዝርዝሩ የለም። እኔ አልወጣም። በነገራችን ላይ አሁን እኮ ክያዬ ችግሩ ምን መሰለሽ፣ እኔ እዚህ ጋራ ጉሮሮ እየደረቀ የሰው ቪዲዮ አትጫኑ ስል ሚሉክልኝ በውስጥ ሾርት ነው። እንደዚህ አንዴ ቂጣቸውን እንደዚህ አድርጎ እንደዚህ ስግቱ ከናንተ ቂጥ ምን አለው? አንዴ ቂጣቸውን ያስተዋወቃችሁ ነው እንዴ? ቂጥ ለማስተዋወቅ ቲክቶክ ነው የሚሻለው ለማስተዋወቅ። ቪዲዮ ስሩ እያልኩ ነው። በቃ እንዴት እንደምትሰሩ እንትን ሰርች ላይ ይቀር ባይዘው አሁን ኪያ ባይዘው ምን አሁን ኪያ ቅድም እዚህ ጋራ ቲክቶክን እያስተላለፍኩኝ ምንድነው እንትን ያለኝ ቲክቶክ ይሄን ላይቭን እያስተላለፍኩ ማለት ነው። እንግዲህ ብዙ አልተቀመጥኩም። ባይዘው በዚህ እንትን ውስጥ 11 ሰብስክራይብ ማለት ቀላል አይደለም። ይሄን ብቻ ስላስተላ ይሄን አሁን ይሄን ምን እናደርጋለን ነው ከዚህ በኋላ ልጆቹ ላይቭ ቦታ ከከፈተላቸው እዚህ ጋር ያለው ሰው ማንንም ሰው ላይቭ እንዳያስተላልፍ እናደርጋለን። ከዛ ያው ቀድሞ ባስተላለፈ ስለሆነ ዩቲዩብ ላይቫቸውን አስተላልፎ እንዲጠቀሙ ማድረግ ይቻላል። አንቺ ዝም በይ ራስን መፈሰረው ዩቲዩብ ላይ ዝም ብሎ ላይቭ መክፈት ይቻላል። እለፍ እንዴ አርጊ አይቻልም ውዴ። ዝም ብሎ ዩቲዩብ አይቻልም መከፈት አይቻልም። ዝም ብሎ እንዴት ያኔ ከፍቼ ገብቼ መቀመጥ ማለት ነው። በማንኛውም ጊዜ ችግር የለም። ዩቲዩብ ላይ ትችያለሽ፣ ግን የምታስተላልፉ የሰው ቪዲዮ መሆን የለበትም። የሰው ላይ መሆን የለበትም። አሁን እንደ አንቺ ፊትሽን እያሳየሽ ምናምን ብታወሪ ምናምን ጥሩ ነው። እሺ ትበይ ፎሲ የሚያስፈልገው ላይ ለዩቲዩብ ላይ ምንድነው? እኔ ሰብስክራይብ የቱ ጋር እንዳለ ነው አላወቅኩትም። እኔ ግራ የገባኝ 4000 ሰዓት ስንት ወር ነው የሚፈጀው ነው ጥያቄ። ላይ መግባት እኮ ያልኩሽ 4000 ሰዓት ይመጣል። እኔ አባት ምንም እሱ እንትን ማለት ነው ስራውን እየሰራ ያጋጥማል። እሺ ግን ከልጁ በላይ ቀርጾ ያስተላልፈው ሰው ነው። አሁን ይሄ የሚተላለፈው ደግሞ ልጁ እያለ እኮ ነው የተጫወተ ለላይቭ ችግር የለብኝም ባለው ለምን ይቀርጹታል? ግን እኔ አሁን ወደ ሀገር ልገባ ትንሽ ቀን ነው የቀረኝ። 5 ወር 4 ወር ነው የቀረኝ እና በዛች ቀን ይሄን 4 ሰዓት እኔ ደግሞ ሳምንት ነው የቀረኝ ወላሂ። ኧረ እናቴ እንደው በዚህ 5 ወር 6 ወር ውስጥ ማለት ነው ሰዓት ምርጥ ሀብታም ሆነሽ እኛንም ትይዣለሽ እናቴ። ሰዓቱን ጨረስ ፈልጋለሁ። እዚህ ኩኝ ገብቶሻል። ሳልሄድ ኢንሻአላህ እና ዛሬ ጀምራለሁ። እኔ አሁን ላይቭን